ሰላም ሴና ነኝ። በባለፈው ቪዲዮ ኢንትሮዳክሽን ቱ ቴንስን አይተን ነበር። ዛሬ ደግሞ ስፔሲፊክሊ ሲምፕል ፕሬዘንት ቴንስን የምናየው ይሆናል። ኤግዛክትሊ መቼ መጠቀም እንዳለብን፣ እንዴት መጠቀም እንዳለብን እንዲሁም ይህን ቴንስ ስንጠቀም መጠንቀቅ ያሉብንን በብዛት የምንሰራቸውን ስህተቶች አሳያችኋለሁ። ከዚህም በተጨማሪ በእያንዳንዱ ሴክሽን ብዙ ፕራክቲሲንግ ጥያቄዎችን እንሰራለን። በመጨረሻም እናንተን የሚያሳትፉ ኤክሰርሳይዝ ኩዌስችንስ የሚኖሩን ይሆናል። በቀጥታ ወደ ዛሬው ክላስ እንሂድ። So let's start from the simple present tense formula. So general formulaችን ምንድነው የሚሆነው? Subject plus verb 1 plus object. ነገር ግን we will add is, es or ies to the verb if the subject is third person ሲንጉላር። ሶ እዚኛው ፎርሙላችን ላይ ሰብጀክት ፕለስ ቨርብ ዋን ፕለስ ኦብጀክት የሚለው ጋር ቨርብ ዋን ማለት ምንድን ነው? ቤዝ ቨርባችን ነው። ያ ማለት ኦሪጂናል ቨርብ ዳይሬክትሊ ዲክሽነሪ ላይ የምናገኘው ማለት ነው። ሶ ሰብጀክታችን ሰርድ ፐርሰን ሲንጉላር ከሆነ ይሄኛው ዋናው ቨርባችን ላይ ኤስን ኢኤስን ወይም ደግሞ አይኤስን እንጨምራለን። ማነው ኤስን የሚጨምረው፣ ማነው ኢኤስን የሚጨምረው፣ ማነው አይኤስን የሚጨምረው የሚለውን በኋላ ኢን ዲቴል የምናይ ይሆናል። ሶ አስ አን ኤግዛምፕል አይ ኢት ላንች ይላል አይደል? ሶ እዚህ ጋር ቤዝ ቨርባችን ማነው? ኢት ነው። ምንም ነገር አድ አላረግንም፣ ምክንያቱም ሰብጀክታችን ማን ስለሆነ? አይ ስለሆነ። ሰከንድ ኤግዛምፕል ላይ ሺ ኢትስ ላንች ይላል አይደል? ሶ ኢትስ የሚለው ላይ ቤዝ ቨርባችን ኢት ነበረ። ሶ ኤስን አድ አድርገናል። ዳት ሚንስ ሰብጀክታችን ምንድን ነው? ሰርድ ፐርሰን ሲንጉላር ነው ማለት ነው። ሶ ቅድም ሰርድ ፐርሰን ሲንጉላር ሂ ሺ እና ኢትን ሜንሽን ስናደርግ ነበረ። ሶ አስ አ ሆል ፕሮናውኖችን ሪቫይዝ እናደርግ። አዝ ሚ ኖ ፕሮናውኖችን ፈርስት ፐርሰን፣ ሰከንድ ፐርሰን ኤንድ ሰርድ ፐርሰን ብለን በሲንጉላር ኤንድ ፕሉራል ፎርም እንከፋፍላቸዋለን። ያ ማለት ነጠላና ብዙ። ሶ ፈርስት ፐርሰን የምንለው ስለ ራሳችን ስናወራ ነው። ስለ ራሳችን ስናወራ ነጠላ ፎርሙ አይ ብለን ነው አይደለ? ሶ አይ ኢዝ the first person singular. plural form ደግሞ እኛ ያለንበት ብዙ ፎርሙ ምንድነው የሚሆነው? እኛ። that means we. second person የምንለው እኛ አጠገባችን ካለ አንድ ሌላ ሰው ጋር ስናወራ ነው። ሶ አጠገብ ያለን ሰው ሳወራ ነጠላ ከሆነ አንተ ወይም አንቺ እያልኩ ነው ማወራው። ያ ማለት ዩ። ብዙም ከሆኑ ደግሞ እናንተ እያልኩኝ ነው ማወራው። አጌን ዩ በእንግሊዝኛ ዩ ምንድነው? ፎር ሲንጉላር አዝ ዌል ፎር ፕሉራል ፎርም ስለምንጠቀመው ማለት ነው። ሌላው ደግሞ ሰርድ ፐርሰን ነው። ሰርድ ፐርሰን ማለት እኔና ሌላ አንድ አጠገብ ያለ ሰው ስለ ሌላ ሶስተኛ ሰው ስናወራ ነው። ያ ማለት ሲንጉላር ፎርሙ ወይም በነጠላ እሱ እሷ እያልን ነው የምናወራው። ያ ማለት ሂ ሺ ኤንድ ኢት ማለት ነው። ስለዚህ ሰርድ ፐርሰን ሲንጉላር ሂ ሺ እና ኢት ናቸው። ሌላው ደግሞ ፕሉራል ፎርሙ ነው። ፕሉራል ፎርሙ ስለሌላ ሶስተኛ ሰው አጠገባችን ካለ ሰው ጋር ስናወራ እነሱ እያልን ነው የምናወራው። ያ ማለት ዘይ ሰርድ ፐርሰን ፕሉራል ፎርም ነው ማለት ነው። ሲምፕል ፕሬዘንት ቴንስ አሁን ደግሞ ሴንቴንሶችን ፎርም እናደርጋለን ማለት ነው። ሶ ዊ ሃቭ ፖዚቲቭ ፎርም፣ ኔጌቲቭ ፎርም ኤንድ question form. To start with the positive form, ፕሮናውኖቻችን አይ፣ ዩ፣ ዊ እና ዘይ ከሆኑ ዳይሬክት ቨርቧን እንጠቀማለን without adding anything። ስለዚህ እዚህ ጋር አይ ላይክ፣ ዩ ላይክ፣ ዊ ላይክ ኤንድ stay ላይክ ይሆናል። in this case የመረጥኩት ቨርብ ላይክ ስለሆነ። ኔጌቲቭ ፎርም ሲሆን ደግሞ ምንን አድ እናደርጋለን? ዶንትን አድ እናደርጋለን ማለት ነው። ቤዝ ቨርባችን እንዳለ ሆኖ ስለዚህ አይ ዶንት ላይክ፣ ዩ ዶንት ላይክ፣ ዊ ዶንት ላይክ ኤንድ ስቴይ ዶንት ላይክ ይሆናል። ሌላው ደግሞ ኩዌስችን ፎርማችን ነው። ኩዌስችን ፎርማችን ላይ ምንድነው የምናደርገው? ዱን እናስቀድማለን ለነዚህ ለአራቶቹን ፕሮናውኖች ኤንድ ቨርባችንን ቤዝ ቨርባችንን ዳይሬክትሊ የምንጠቀም ይሆናል። ሶ ኢን ዲስ ኬስ ዱ አይ ላይክ፣ ዱ ዩ ላይክ፣ do we like and do they like ይሆናል። the other one is for third person singulars he, she and it። ስለዚህ ፖዚቲቭ ፎርማችን ላይ ዋናው ቤዝ ቨርባችን አድ የሚያደርገውን
ወይ ኤስ ወይ ኢኤስ ወይ ደግሞ አይኤስን ምንጨምር ይሆናል። ኢን ዲስ ኬዝ ላይክ ስለሆነ ኤስን ነው አድ የሚያደርገው። ስለዚህ ሂ ላይክስ፣ ሺ ላይክስ ኦር ኢት ላይክስ ብለን ፖዚቲቭ ሴንቴንስ ፎርም እናደርጋለን። ፎር ኔጌቲቭ ፎርም ደግሞ ምንድነው የምናደርገው? ደዝንትን እንጨምራለን ኦር ደዝናት። እዚህ ጋር እንድትሳሳቱ ማልፈልገው ነገር ምንድነው? ደዝንትን ስንጠቀም ቤዝ ቨርባችን ላይ ምንም ነገር አድ አናደርግም ኢቨን ኢፍ ኢትስ third person singular። ስለዚህ doesn't ካለ or does or doesn't ካለ ቤዝ ቨርባችን ላይ ምንም ነገር አድ አናደርግም። ስለዚህ he doesn't like፣ she doesn't like ይሆናል ማለት ነው። ኩዌስችን ፎርማችንንም ስናይ ማንን እናስቀድማለን? ዳዝን እናስቀድማለን ለሂ ለሺ እና ለኢት ማለት ነው። ኤንድ ቤዝ ቨርባችን ላይ ምንም ነገር አድ አናደርግም። ሶ does he like፣ does she like ይሆናል ማለት ነው ፎርማችን። ሌላው ደግሞ ምንድነው? ስፔሊንግ ቼንጅ ኦን ቨርብስ። ቅድም ደጋግመን ስንል የነበረው ኤስን የሚጨምሩ ቨርቦች አሉ፣ ኢኤስን የሚጨምሩ ቨርቦች አሉ፣ እንዲሁም አይኤስን የሚጨምሩ ቨርቦች አሉ። ስለዚህ ሞስት ቨርብስ ወይም አብዛኞቹ ቨርቦች አድ የሚያደርጉት ምን ነው? ኤስን ነው። ቅድም የተጠቀምነውን ኤግዛምፕል ጨምሮ ኢት ኤን ወርክ ምን ነው አድ የሚያደርጉት? ሲምፕሊ ኤስን የሚያደርጉ ቨርቦች ናቸው። ሌላው ደግሞ በኤስ፣ በኤስኤስ፣ በኤስኤች፣ በሲኤች፣ በኤክስ፣ በኦ እንዲሁም በዜድ የሚያልቁ ቨርቦች ናቸው። እነዚህ ቨርቦች ደግሞ ምን ነው አድ የሚያደርጉት? ኢኤስ ነው አድ የሚያደርጉት። ፎር ኤግዛምፕል ኪስ ከነበረ በኤስኤስ ነው የሚያልቀው። ስለዚህ ኢኤስን አድ እናደርጋለን። ዋሽ ከነበረ አሁንም በኤስኤች ነው የሚያልቀው። ሶ ኢኤስን አድ እናደርጋለን። ፊክስ ከነበረ ፊክስስ ይሆናል ማለት ነው። ኢኤስ ነው አድ የምናደርገው ቢካዝ ኢት ኢንድስ ዊዝ ኤክስ። ጎ ደግሞ በኦ ነው የሚያልቀው። ሶ ኢኤስ ነው አድ የምናደርገው። ኤን በዝ ሚለው ላይ በዜድ ነው የሚያልቀው። አጌን ኢኤስን አድ እናደርጋለን። ሌላው ደግሞ በዋይ ለሚያልቁ ቨርቦች ነው። በዋይ ለሚያልቁ ቨርቦች ዊ ዊል ሲ ከነሱ በፊት የነበረውን ሌተር። ስለዚህ ያ ቨርብ ኮንሶናንት ፕላስ ዋይ ከሆነ ምን እናደርጋለን? ዋይን ድሮፕ አድርገን ወይም ዋይን አጥፍተን አይኤስን እንጨምራለን። ዳት ሚንስ አሁን ለምሳሌ ትራይ የሚለው ቨርብ ላይ ከዋይ በፊት የነበረችው ወርድ ምንድናት? አር ናት። አር ደግሞ ምንድነው? ኮንሶናንት ነው። ዳት ሚንስ ይሄ ቨርብ ኮንሶናንት ፕላስ ዋይ ነው። ስለዚህ ምን እናደርጋለን? ዋይን ድሮፕ እናደርጋለን፣ እናጠፋለን። በማን ሪፕሌስ ይደረጋል? በአይኤስ ሪፕሌስ ይደረጋል። the second verb is carry አይደለ? carry is again in this form አይደለ? consonant plus y። ስለዚህ ዋይን አጥፍተን አይኤስን አድ እናደርጋለን። ሌላው ደግሞ vowel plus y ሲሆን ነው። እንደዛ ሲሆን ግን ምንድነው የምናደርገው? ሲምፕሊ ኤስን አድ እናደርጋለን። ኦኬ እስካሁን ላየነው ፕራክቲሲንግ ጥያቄ እንስራ። የመጀመሪያው ጥያቄያችን ምንድነው? ሺ ዳሽ ቲቪ ኤቭሪ ኢቭኒንግ። ሶ እዚህ ጋር ምንድነው የተሰጠን ቨርብ? ዋች ነው። ቅድም እንዳየነው ደግሞ ቨርቦቻችን ላይ አድ ለማድረግ ሰርድ ፐርሰን ሲንጉላር ከሆነ ፕሮናውናችን ኢንዲንጋቸውን ወይም በምን እንደሚያልቁ እናያለን ማለት ነው። ዋች የሚለው ቨርብ በሲኤች ነው የሚያልቀው። ስታት ሚንስ በሲኤች ለሚያልቁ ቨርቦች ኢኤስ ነው አድ የምናደርገው ብለናል። ስለዚህ መልሳችን ምን ይሆናል ማለት ነው? ዋች ይሆናል። ሁለተኛው ጥያቄ ደግሞ ሂ ዳሽ ቱ ኒውዮርክ ትዋይስ መንዝ አይደለ? እዚህ ጋር ያለው ቨርባችን ደግሞ ፍላይ ነው። ፍላይ ደግሞ በዋይ ነው የሚያልቀው። ከሱ በፊት ያለውን ሌተር ስናይ ኤል ነው። ኤል ማለት ደግሞ ኮንሶናንት ፕላስ ዋይ ነው። ፎር ኮንሶናንት ፕላስ ዋይ ዋይን ድሮፕ አድርገን አይኤስን አድ እናደርጋለን ተባብለናል። ስለዚህ ትክክለኛው መልሳችን አየን ቢ ይሆናል፣ ፍላይስ። ሶ በቀጥታ ወደ ሲምፕል ፕሬዘንት ቴንስ ጥቅሞች ወይም መቼ መቼ እንደምንጠቀመው ይሄን ቴንስ የምናይ ይሆናል። The simple present tense is used to express habitual actions or regular activities። ያ ማለት ሩቲናችንን ወይም something that we do regularly ለመግለጽ ስንፈልግ ይሄን ቴንስ ነው የምንጠቀመው። በተደጋጋሚ የምናደርገው ወይም ደግሞ ሀቢት የሆነ ነገር ማለት ነው። so here adverbs of frequency ወይም የግስ ገላጭ ሆኖ ድግግሞሽን የሚያሳይ ማለት ነው። ልክ እንደ always፣ often፣ usually፣ sometimes፣ rarely፣ never፣
ኤቭሪ ዴይ፣ ትዋይስ ኤ ዴይ፣ ኤቭሪ መንዝ፣ ኤቭሪ ዊክ እያልን አድቨርብስ ኦፍ ፍሪኩዌንሲዎችን እየተጠቀምን እመንገልጽ ይሆናል። ሶ ሂር those adverbs of frequencies ከኦልዌይስ ወይም ደግሞ ኦልሞስት 100% ከሚባለው ድግግሞሽ አንስቶ እስከ ኔቨር ወይም 0% ድግግሞሽ ድረስ ያሉትን በሙሉ መጠቀም እንችላለን። as an example, she goes to church every Sunday. so ሁል ጊዜ ሰንዴይ ላይ ምን ታደርጋለች እቺ ልጅ? she goes to church ትሄዳለች ማለት ነው። The other one is he usually wears blue jeans. እሱ በብዛት የሚለብሰው ምንድነው? blue jeans ነው። that means በተደጋጋሚ ያደርገዋል። Samuel always eats a sandwich for breakfast. ሳሙኤል ደግሞ ሁልጊዜ ጠዋት ቁርሱን የሚበላው ምንድነው? ሳንድዊች ነው ማለት ነው። ስለዚህ እዚህ ጋር ያሉትን ቨርቦች እንዳለ ብታዩ goes, wears and eats ይላል አይደለ? ሶስቱም ምንድናቸው? ሲምፕል ፕሬዘንት ቴንስ ናቸው። እዚህ ጋር የተጠቀምናቸው ሰብጀክትስ በሙሉ ሰርድ ፐርሰን ሲንጉላር ስለሆኑ ምን አድርገናል? ቨርቦቻችን ላይ እዚህ ጋር ኢኤስ ጨምረናል፣ እዚህ ጋር ኤስን ጨምረናል፣ እዚህ ሶስተኛውም ላይ ደግሞ ኤስን ጨምረናል ማለት ነው። ሌላው ደግሞ it's possible to express habitual actions without using adverbs of frequency. adverbs of frequency ሳንጠቀምም ድግግሞሽን የሚያሳዩ ሴንቴንሶችን ምን ማለት እንችላለን? ኤክስፕሬስ ማድረግ እንችላለን። for example, አቶ ሙላት speaks 5 languages fluently አይደለ? so አቶ ሙላት fluently ወይም አቀላጥፎ 5 ላንጉዌጆችን መናገር ይችላል ስንል በተደጋጋሚ የሚያደርገው ነገር ነው አይደለ? ነገር ግን ስለሱ ያለ አንድ ጀነራል እውነታ ነው ያወራን ያለ ነው። ሶ adverbs of frequency አልተጠቀምንም። ሌላው ደግሞ አበብሽ does not drink alcohol። እሷ ምን አትጠጣም? አልኮሆል አትጠጣም። እዚህ ጋርም again adverbs of frequency አልተጠቀምንም። ነገር ግን ምን ብለናል? አበብች አልኮል እንደማትጠጣ ሜንሽን አድርገናል። ሌላው ደግሞ ብሩክ ስሞክስ ሲጋሬት አይደለ? ስለዚህ ብሩክ ስሞክስ ሲጋሬት የሚለው ላይም he frequently do that። ነገር ግን adverbs of frequency ሳንጠቀም ገልጸናል። so ለዚህኛው ፓርት some practicing questions እንስራ። የመጀመሪያው ጥያቄ ምንድነው የሚለው? my brother usually dash jeans and sweater but today he's wearing a suit አይደለ? ስለዚህ በብዛት የሚለብሰው ምንድነው? ጂንስ ነው። ቀደም እንዳልነው በተደጋጋሚ ለምናደርገው ነገር or for habitual action ምንድነው የምንጠቀመው ብለናል? የሲምፕል ፕሬዘንት ቴንስ ፎርምን ነው የምንጠቀመው ብለናል። ስለዚህ in this case ምንድነው የሚሆነው ማለት ነው? A is wearing, B has worn, C will wear, D wears። D ነው የሚሆነው ማለት ነው መልሱ። The second question, they usually dash football after school አይደለ? they ነው ሰብጀክታችን። እዚህ ጋር የምንጠቀመው የሲምፕል ፕሬዘንት ቴንስ ፎርም ነው፣ ምክንያቱም usually ይላል። usually ደግሞ it's adverbs of frequency ድግግሞሽን የሚያሳይ are playing ነው የኤ። ይሄኛው አይሆንም ምክንያቱም ፕሬዘንት ኮንቲኒየስ ቴንስ ነው። ቢ ደግሞ play ነው የሚለው። ሲ played፣ ዲ plays። ስለዚህ አሁን ከሁለቱ ነው ማለት ነው የምንመርጠው፣ ከplay እና ከplays። ሲምፕል ፕሬዘንት ፎርሞች እነዚህ ሁለቱ ናቸው። ሶ ሰብጀክታችንን ስናይ ዘይ ነው። ዘይ ደግሞ ቨርብ ዋን ላይ ምንም ነገር አድ ሳያደርግ ነው የሚጠቀመው። ስለዚህ መልሳችን ምን ይሆናል ማለት ነው? መልሳችን ቢ ይሆናል። they usually play football after school። ሁለተኛው የሲምፕል ፕሬዘንት ቴንስ ጥቅም ደግሞ ምንድነው? to refer scheduled events in the near future. so most of the time scheduled ኢቨንቶችን ኒር ፊውቸር ላይ ያሉ ስፔሲፊክ ቀናቸው የሚታወቅ ስፔሻሊ ደግሞ ፐብሊክ ትራንስፖርቴሽንስ ላይ ሲሆን ምን ነው የምንጠቀመው? ሲምፕል ፕሬዘንት ቴንስን መጠቀም እንችላለን። so this is most commonly done when talking about public transportations but it can be used with other scheduled events። ስለዚህ በብዛት ጉዞ አለኝ፣ በዚህ ቀን በዚህ ሰዓት ፍላይት አለኝ ለማለት ነው በብዛት የምንጠቀምበት። ነገር ግን ሌላ ኒር ፊውቸር ላይ ላለ ስኬጁልድ ኢቨንት መጠቀም እንችላለን ማለት ነው። ስለዚህ to express future arrangements, future time expressions like tomorrow and next week must be mentioned with simple present tense። ስለዚህ simple present tenseን ተጠቅመን እነዚህ ኒር ፊውቸር ላይ ያሉ አሬንጅመንቶችን ስንገልጽ ምን ማድረግ አለብን? ግዴታ
ቀኑን ስፔሲፊክሊ መግለጽ መቻል አለብን ማለት ነው። ስለዚህ ሲምፕል ፕሬዘንት ቴንስ ምንም እንኳን ስለ ፕሬዘንት ወይም ስለ አሁን ቢሆን የሚያወራው ፊውቸርንም ለመግለጽ ልንጠቀምበት እንችላለን ማለት ነው። ሶ አስ አን ኤግዛምፕል the meeting begins next month አይደለ? ሶ የሚቀጥለው ወር ምን ይጀምራል? ሚቲንግ ይጀምራል። and the guests leave for Addis at 8 tomorrow morning. ሶ እዚህ ጋር ምንን ሜንሽን አድርገናል? ስፔሲፊክ ታይሙን ሜንሽን አድርገን ሲምፕል ፕሬዘንት ቴንስን ፕላንድ ለተደረጉ ፊውቸር አክሽንስ መጠቀም እንችላለን። ሌትስ ዱ ፕራክቲሲንግ ኩዌስችንስ። የመጀመሪያው ምንድን ነው የሚለው? our exam dash next Monday at 9 a.m. ስለዚህ will start አለ፣ starts አለ፣ is starting አለ፣ started አለ። in this case ምን ማድረግ እንችላለን? simple present tenseን ተጠቅመን ይሄንን scheduled የሆነ future event መግለጽ እንችላለን ማለት ነው። ስለዚህ እዚህ ጋር our exam የሚለው ኢቲ ይሆናል ፕሮናውናችን። that means starts የሚለውን ጠቀማለን። ሁለተኛው ደግሞ the bus dash at 6:45 tomorrow morning. in this case መልሳችን ምን ይሆናል? leaves ይሆናል ማለት ነው። ምክንያቱም simple present tenseን ተጠቅመን ታይሙ ሜንሽን የተደረገ future actionን መግለጽ እንችላለን ብለን ስለተነጋገርን። ሌላውና ዋነኛው simple present tense የሚታወቅበት ጥቅሙ ደግሞ ምንድነው? to express universal truths or facts። ያ ማለት universal truth is something that was true in the past, is true now and will be true in the future. በፊት ላይም እውነት የነበረ አሁንም እውነት የሆነ ወደፊትም ደግሞ እውነት መሆኑ የሚቀጥል ነገርን ለመግለጽ ምን እንጠቀማለን? simple present tenseን እንጠቀማለን። ጀነራሊ እውነት የሆነና የማይቀየር ነገር። for example the sun rises in the east and sets in the west አይደለ? ስለዚህ ፀሐይ ሁልጊዜ በምስራቅ ወጥታ በምዕራብ ትጠልቃለች። ይሄ ምንድነው? ጀነራል ትሩዝ ነው። ሁለተኛው water boils at 100 degrees Celsius. ሶ ይሄ ምንድነው? ሳይንቲፊክሊ የተረጋገጠ እውነታ ነው። ስለዚህ ሲምፕል ፕሬዘንት ቴንስን ተጠቅመን እንገልጻለን። ቨርቦቻችንን እዚህ ጋር ማየት ትችላላችሁ። እዚህ ጋር ያለው rises ይላል and sets፣ እዚህ ጋር ደግሞ boils ይላል። ስለዚህ ሲምፕል ፕሬዘንት ቴንስን ተጠቅመን ኤክስፕረስ እናደርጋለን። ምንን? ጀነራል ትሩዝን ወይም ፋክትን። ሶ ፕራክቲሲንግ ኩዌስችንስ ስናይ the moon dash around the earth። ስለዚህ እዚህ ውስጥ revolves አለ፣ is revolving፣ revolved and revolving። እነዚህ ምንድን ናቸው? ይሄኛው present continuous tense ነው፣ ይሄኛው ደግሞ past tense ነው። ሶ revolves የሚለውን እንመርጣለን ማለት ነው simple present tense form። ሁለተኛው plants dash sunlight to make food are needing፣ needs፣ need and needed። in this case የምንጠቀመው የሲምፕል present tense form እዚህ ጋር የትኛው ነው ፊት የሚያደርገው? needs የሚለው ቢ ላይ ያለው ነው ማለት ነው። ሶ ሌላው ደግሞ ምንድነው? simple present tenseን with a state verb እንጠቀምበታለን። state verbs የምንላቸው ምንድናቸው? ከአክሽን ይልቅ ፊሊንግን፣ ስሜትን የሚገልጹ ናቸው። ለምሳሌ hate፣ like፣ love አይደል? መውደድ፣ መጥላት፣ understand ማድረግ፣ የሆነ ነገር መረዳት። this tense is used to denote actions happening now or at the moment of speaking. Some of the state verbs are want፣ like፣ see፣ remember፣ know and love። እነዚህ ምንድናቸው? they are not actions፣ አክሽኖች አይደሉም፣ ነገር ግን ምንድናቸው? ስሜቶች or feelings ናቸው ማለት ነው። for example I remember your name፣ ስምህን አስታወስኩኝ አይደለ? ሶ remember የምትለዋ ምንድናት? state verb ናት። እቺን state verb ስንጠቀም with ምንድነው? with simple present tense ነው። right now ቢሆንም at the moment of speaking ቢሆንም ይሄ action happen ያደረገ ያለው ወይም ደግሞ ይሄ feeling የተሰማን or ያን ይዛን ሰው name remember ያደረግነው or ያስታወስነው at the moment of speaking ቢሆንም I am remembering your name አንልም ማለት ነው። ምንድነው የምንለው? I remember your name። ሁለተኛው ደግሞ he needs bread now። አሁን ላይ ምን ፈልጓል? ዳቦ ፈልጓል። ስለዚህ I am needing bread now አንልም ማለት ነው። ምንድነው የምንለው? he needs bread now እንላለን ማለት ነው። ስለዚህ እዚህ ጋር ማስታወስ ያለባችሁ ምንድነው? with a state verb ወይም state verbን ስንጠቀም with simple present tense እንደሆነ መዘንጋት
የለባችሁም። So let's do practicing questions for this part. የመጀመሪያው ጥያቄ ምንድነው የሚለው? He dashed the answer to the question. Knows is knowing, knew knowing. So እዚህ ጋር ምንድነው የምናደርገው? ቨርቡን እናያለን። ቨርቡ ምንድነው? it's a state verb. state verb ምንድነው ብለናል? ፊሊንግን or ስሜትን ወይም ደግሞ ያለንበትን ስቴት ወይም ኮንዲሽን የሚገልጽ ነው ብለናል። ሶ ኖው የሚለው ቨርብ በምንድነው መግባት የሚችለው እዚህ ጋር? በሲምፕል ፕሬዘንት ቴንስ ነው። ምክንያቱም እሱ ለጥያቄው መልሱን ምን አረገ ነው የሚለው? አወቀ ነው የሚለው። ስለዚህ ምንድነው የምናደርገው እዚህ ጋር? ኖውስ የምትለዋን እንመርጣለን የመጀመሪያውን። ምክንያቱም ሰብጀክታችን ሰርድ ፐርሰን ሲንጉለር ነው፣ ቨርባችን ኖው ነው። ስለዚህ ምን እናደርጋለን? ኤስን አድ እናደርግና ኖውስ የምትለዋን እንመርጣለን። ሶ the correct answer is A። ሁለተኛው I dash what you mean አይደለ? ሶ እዚህ ጋር ደግሞ ልናስገባ ያልነው ምንድነው? አንደርስታንድ የሚለውን ቨርብ ነው የምናስገባው። ሶ አንደርስታንድ የሚለውን ቨርብ እዚህ ጋር in simple present tense form ነው የምናስገባው፣ ምክንያቱም it is a state verb። I am understanding what you mean አንልም ብለናል ቅድም። I understand፣ C I understood፣ D have understood። ሶ ከዚህ ውስጥ simple present tense form የትኛው ነው? ቢ ላይ የሚገኘው understand የሚለው ነው። because our subject is I፣ understand ላይ ምንም አንጨምርም። ሶ B is the correct answer። ሌላው ደግሞ በሲምፕል present tense ስር የምናየው ምንድነው? how to give short answers። short answer የምንለው ምንድነው? for yes or no questions እንዴት ነው መልስ የምንሰጠው የሚለውን የምናይ ይሆናል። so for I፣ for you፣ for we እና for they ለእነዚህ ፕሮናውኖች ጥያቄው የሚጀምረው ከዱ ነው የሚሆነው። ስለዚህ መልስ ስንሰጥ ስትራክቸራችን ምንድነው የሚሆነው? yes or no question ነው ብለናል። so yes plus the subject plus do ወይም ደግሞ no plus the subject plus don't ይሆናል ማለት ነው። በኤግዛምፕል እንመልከት። do you like coffee ተባልን። ሶ ምንድነው? ሁለት አማራጭ ነው ያለን። የመጀመሪያው ምንድነው? yes I do or no I don't። ስለዚህ yes እንልና ሰብጀክታችን እዚህ ጋር I ነው፣ ምክንያቱም do you ተብለን የተጠየቅነው። ስለዚህ I እናስገባለን and it starts with do አይደለ? ዱን መጨረሻ ላይ እናመጣታለን ማለት ነው። that means do you like coffee ስንባል yes I like coffee አንልም ማለት ነው። ምንድነው የምንለው? yes I do ወይም ደግሞ no I don't። ሌላው ደግሞ when the subject is he she and it ምንድነው የምናደርገው? it starts with does። በዳዝ ነው የሚጀምረው። ሶ ስትራክቸራችን ምን ይሆናል? yes plus the subject plus does or no plus the subject plus doesn't ይሆናል ማለት ነው። ስለዚህ በኤግዛምፕል ስንመለከት does he work here ለሚለው ጥያቄ yes he does or no he doesn't ይሆናል። ስለዚህ የስን ሁልጊዜ ከፖዚቲቭ ፎርም ዳዝ ጋር እንጠቀመዋለን፣ ኖን ደግሞ ከኔጌቲቭ ፎርም ዳዝንት ጋር እንጠቀመዋለን። መሀል ላይ ደግሞ ሰብጀክታችንን እናስገባለን ማለት ነው። don't forget። so let's do practice questions for this። የመጀመሪያው ምንድነው የሚለው? does the manager check the project reports every morning? so ምንድነው? ሁለት አማራጭ ነው ያለን yes ወይም no። yes ካልን does the manager ነው አይደል የሚለው። ሰብጀክታችን እዚህ ጋር he እንደሆነ ኦሬዲ ያውቀናል። so yes he does or no he doesn't የሚል መልስ ነው እዚህ ውስጥ የምንፈልገው። የመጀመሪያው ምን ይላል? yes he checks። ድጋሚ አንልም ብለናል ጥያቄውን። so a አይሆንም። b ላይ ስትመጡ no he does። no ብለን ደግሞ ዳዝ የምትለዋን ፖዚቲቭ ፎርም መጠቀም አንችልም። ሲ ላይ ያለው yes he do። እዚህ ጋር ደግሞ ከየስ ጋር አብረን የተጠቀምነው ምንድነው? ዱ የምትለዋን ነው። ለሂ ለሺና ለኢት ደግሞ ምን አንጠቀምም? ዱን አንጠቀምም። ሶ ይሄኛውም አንሰር አይሆንም። ዲ ላይ ስትመጡ ደግሞ yes he does አይደለ? so this one is the correct answer። ሁለተኛው ጥያቄ do the trains arrive on time during the winter? so እዚህ ጋር መልሳችን ምንድነው የሚሆነው ማለት ነው? yes
they do or no they don't አይደለ? ከዱ ነው የሚጀምረው ጥያቄያችን እንደምታዩት። ሶ የመጀመሪያው yes they arrive no፣ ቢ ላይ no they aren't ይሄም አይሆንም። ሲ yes they do። ስለዚህ ሲ is the correct answer። ሌላው ትክክለኛ answer ደግሞ no they don't ይሆናል። So let's see the common mistakes in simple present tense። simple present tense ፎርም ላይ አብዛኞቻችን የምንሰራቸው ስህተቶች ምን እንደሆኑ የምናይ ይሆናል። የመጀመሪያው adding s to the verb after does። ለምሳሌ does she likes coffee መጀመሪያ ላይ does ከተጠቀምን for he for she for it ኖርማል ሴንቴንስ ላይ ኦር ኩዌስችን ፎርም ላይ ሊሆን ይችላል። አንዴ መጀመሪያ ላይ ዳዝን ከተጠቀምን ምን አናረግም? ዊዝ ዳዝ ዋናው ቨርብ ላይ ምንን አድ አናረግም? ኤስን አድ አናረግም እዚህ ጋር ዳዝ ካለ። ኢን ዲስ ኬስ የመጀመሪያው ጥያቄ ምንድን ነው? ኢትስ ናት ኮሬክት ሮንግ ነው። ምክንያቱም ዳዝ ሺ ላይክስ ኮፊ የሚለው ላይ ዳዝን መጀመሪያ ላይ ተጠቅመናል። አጌይን ቨርቡ ላይ ምን አደረግን? ኤስን አድ አድርገናል። ስለዚህ ኦሬዲ ዳዝን ከተጠቀምን ላይክ የምትለዋ ቨርብ ላይ ምንን አድ አናረግም? ኤስን አድ አናረግም ማለት ነው። ዳት ሚንስ ዳዝ ሺ ላይክ ኮፊ የሚለው the correct form of question ይሆናል ማለት ነው። ሌላው ደግሞ using am, is or are with normal verbs። so የመጀመሪያውን ሴንቴንስ ስናነብ I am go to school ይላል አይደለ? ሶ ኖርማል ቨርባችን አለ። ኖርማል ቨርብ ላይ ምንን አድ ማድረግ? እነዚህን ቨርብ ቱ ቢ የሚባሉትን ወይም እነዚህን ኦግዚለሪ ቨርቦች am, is or areን አድ አድርጎ መጠቀም ልክ አይደለም ማለት ነው። ሶ the right form is I go to school አይደለ እንጂ I am go to school አንልም፣ ወይም she is go to school አንልም። she goes to school። ሌላው ደግሞ using am, is or are instead of do and does። ጥያቄ ስንጠይቅ ምንድን ነው ብለናል? for I, for you, for we and for they ዱን እንጠቀማለን። for he, for she እና for it ደግሞ does እንጠቀማለን question form ስናረግ። ነገር ግን ዱና ዳዝን ትተን በዱና በዳዝ ቦታ is, am or are መጠቀም ልክ አይደለም ማለት ነው። so the first sentence says is he like pizza ይላል አይደለ? ሶ እዚህ ጋር ምንድነው ኢዝ የምትለዋ አገባቧ ልክ አይደለም ማለት ነው። እዚህ ጋር ማስገባት ያለብን ምንድነው? ዳዝን ነው። ዳዝ ሂ ላይክ ፒዛ ይሆናል ማለት ነው the correct form of question። ሶ አስ አ ሆል ሲምፕል ፕሬዘንት ቴንስን ከፎርሙ ጀምረን ጥቅሞቹን እያንዳንዱን ኢን ዲቴይል ለማየት ሞክረናል። ከዛም በተጨማሪ ደግሞ ኩዌስችን ላይ የስ ኦር ኖ ኩዌስችንን እንዴት ነው የምንመልሰው የሚለውንም አይተናል። ከዛም በመጨረሻ ደግሞ ኮመን የሚባሉትን ሚስቴክስ ዊዝ ሲምፕል ፕሬዘንት ቴንስ አይተናል ማለት ነው። ሶ አሁን የመጨረሻ ወደ ሆነው ኤክሰርሳይዝ ኩዌስችን እንሄዳለን። 10 ጥያቄዎች አሉ። 5ቱን አሁን አብረን እንሰራለን። 5ቱ የቀሩትን ደግሞ እናንተ ኮሜንት ላይ የምትመልሱ ይሆናል። so let's do 5ቱን። the first question the train dash at 5 tomorrow morning። ይሄ ምን ነው የሚገልጸው? በሲምፕል ፕሬዘንት ቴንስን ተጠቅመን ፕላንድ የሆነ ፊውቸር አክሽንን ወይም ስኬጁልድ የሆነ ፊውቸር አክሽንን ስንገልጽ ነው። ስለዚህ which one is the correct form? ኤ አይደለ? leaves የሚለው the train ማለት it ነው። it ደግሞ it is third person singular pronoun ነው። so leave የምትለዋ ቤዝ ቨርብ ላይ ኤስን አድ እናደርጋለን። ስለዚህ leaves is the correct form here። ስለዚህ the train leaves at 5 tomorrow morning ይሆናል ማለት ነው መልሳችን። ሁለተኛው she usually does her homework after dinner። ይሄ ደግሞ usually የምትለዋን ወርድ አይተን repeated action ወይም habitual action መሆኑን እናውቃለን። so habitual action በምንድን ነው የሚገለጸው? በሲምፕል present tense። ስለዚህ she usually A is doing፣ B does፣ C did፣ D doing። ስለዚህ which form is correct? የትኛው ነው ትክክለኛው? B does የሚለው። ሶስተኛው he does coffee because it makes him nervous። A isn't drinking፣ B don't drink፣ C didn't drink፣ D doesn't drink። ይሄ ምንድነው? overall
ትሩ የሆነ ወይም ፐርማነንት የሆነ ነገር ነው አይደለ? እሱ ኮፊ አይጠጣም እያለን ነው አይደለ? እሱ ቡና አይጠጣም ስለ አንድ ሰው ያለ ጀነራል እውነታ ነው። ሶ ይሄንንም ደግሞ ለመግለጽ ሲምፕል ፕሬዘንት ቴንስ ነው የምንጠቀመው። ፎር ሂ ደግሞ ምን ነው የምንጠቀመው? ዳዝ ነው አይደለ? ኢን ዘ ኬዝ ኦፍ ዲስ ኩዌስችን ደግሞ ኔጌቲቭ ፎርም ነው የምንጠቀመው። the negative form of does is doesn't አይደለ? ሶ doesn'ትን ስንጠቀም ቤዝ ቨርባችን ላይ ኤስን አድ አናረግም ብለናል። even if it is he ቢሆንም ሰብጀክታችን does እና doesn'ትን ስንጠቀም ቤዝ ቨርባችን ላይ ኤስን አድ አናረግም ብለናል። ስለዚህ እዚህ ጋር መልሳችን ምን ይሆናል? ዲ ላይ ያለው he doesn't drink coffee because it makes him nervous። አራተኛው ጥያቄ the sun dash in the west። እዚህ ጋር ያለው ደግሞ ምንድነው? it's a general truth ወይም ደግሞ ፋክት የምንለው ነው። so general truth or fact በሲምፕል ፕሬዘንት ቴንስ ይገለጻል ብለናል። so ቨርባችን ሴት የምትለዋ ናት። the sun ደግሞ it can be replaced by the pronoun it ደግሞ ምንን ይወስዳል? ቤዝ ቨርብ ላይ ኤስን አድ ያደርጋል። ስለዚህ a is sitting፣ B has sat፣ C sits፣ D sat። ሶ ትክክለኛው መልስ የትኛው ነው? C sits የሚለው ነው። the sun sits in the west። አምስተኛና የመጨረሻው ጥያቄ I dash your concern but I still disagree። ሶ እዚህኛው ጥያቄ ላይ ደግሞ ምንድነው እየተጠቀምን ያለ ነው? ስቴት ቨርብን ነው። ስቴት ቨርብ ማለት ቅድም ያየነው አክሽንን ሳይሆን ፊሊንግን ወይም ኮንዲሽንን የሚገልጽ ነው ብለናል፣ ወይም ስቴትን የሚገልጽ ነው ብለን ነበረ። ሶ አንደርስታንድ የሚለውን ስቴት ቨርብ እዚህ ጋር ስንጠቀም ኢን ሲምፕል ፕሬዘንት ቴንስ ፎርም መሆን አለበት። ኤ አም አንደርስታንዲንግ፣ ቢ አንደርስታንድ፣ ሲ አንደርስቱድ፣ ዲ አንደርስታንዲንግ። ሶ የትኛው ነው ትክክለኛው ፎርም? ቢ ላይ ያለው አንደርስታንድ የሚለው ነው። አይ አንደርስታንድ ዩር ኮንሰርን በት አይ ስቲል ዲስአግሪ። ሶ የዛሬው ሴሽናችን ይሄን ይመስል ነበረ። የቀሩትን ከ6 አንስቶ እስከ 10 ድረስ ያሉትን ጥያቄዎች መልሶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ እስክንገናኝ ሰላም ቆዩ።